አዳሜን አገኘው ይብላኝ ለቆሞ ቀር ሰርግ ካልበላን አናምን ምን ማለት ነው? ሰርግ ካልበላን አናምን ለምንድን ነው ማሄኔ ወድም ታረክሽ ማፊ ሰርግ ቀረዋ ይብላኝ ለቆሞ ቀር እያለች ነው ቆሜ ቀረዋ እያጣመጥኩ ነው እኔ ቆሞ ቀር መቼም ቆመና አንቀርም አይዞሽ ናገባለን አይዞሽ ማሄኔም አለው እናገባለን እሺ ዋላችሁ እግዚአብሔር ይመስገን እንዴት ነሽ ከላይ ግቢ እኔ አስተማምንም ግላብ ለብሼ ስልክ ይቃዥ እኔን ቆሞ ቀረ ብላችሁ እንዳታመኑ መሲን እንዳታማኑ ቆሞ ቀረ አፎሙ ያደነው አላችሁ አትበይና ፕሮፋይል ለነገር ነው ነግቢ እንዴ ብዙ ነገሮችን ያየሽው ነገር ሁሉ እኩል ያየሽው ነገር እውን ቢመስልሽ ከሆነ አንቺ በቀናታዊ ራስሽን በሰይጣናዊ ቀናት አጥለቅልቀሽ ራስሽን ጤናሽን ወደ ሌላ ልትወስጂ ትችያለሽ ለምን እኛ ራሳችን ነው የምንጎዳ ለምሳሌ ቀናተኛ ሰው በሚቀናው በሚያስበው በየደቂቃው በየሰዓቱ ራሱን ነው የሚያጣ ከራስ ህመም እስከ ሰውነት አካሉ ራሱን ያቃጥለዋል ምግብ ላትበሊ ትችያለሽ ራሱ የምሬ ነው ስለዚህ ከዚህ ነፃ ነሽ ወይ ራስሽን ፈትሽ ከዚህ ነፃ ነሽ ወይ ከሐሜት ነፃ ለመሆን ሞክሪ ያየሽውን ለማየት ለማግኘት ራስሽን የሆነ መንገዶችን አመቻች ከዛ ውጭ ባለው ቀሪ ነው ማይሆን ከሆነ ካንቺ በላይ ከሄደ ይሄ ራሱ ዝሙት ስለሆነ ከትዳር በበላይ አንቺ ራስሽን ልታድኝ ይገባል አይሆነኝም ብለሽ ትችያለሽ ይሄ ራስሽ መንገድ ነው ነገር ግን አሁንም 4 አመት 5 አመት በስደት ዓለም ላይ ልስራ እሱን ግን ብር ልክለታለሁ ችግር የለውም ምትይ ከሆነ አንቺ ምንም ጥቅም የለሽም ምንም ያስተሳሰብ ችግርም ያመለካከትም ችግር አለብሽ ማለት ነው ስለዚህ ኮንትራትሽን ጨርሰሽ ወደ ሀገርሽ እንድታመሪ ጠይቅሻለሁ በተተና የምሬ ነው ውዷ ለምን አንደኛ እሱ ማስተዳደር ይችላል ሁለተኛ ደግሞ በዚህ የሚባል ነገር አለ እሱ ደግሞ የሚጠቀምብሽ ነገር ካለ ደግሞ በግልጽ ልትነግሪው ትችያለሽ እንጂ እሱ ማስተዳደር ከሆነ የሆነ ነገር ጉድለት ካለበት ስሪ ልንልሽ እንችላለን አሁን አንቺ ይሄ አካውንት እንትን ስለሆነ ያ እንትን ይልብኛል ካልሽ አሳዘብሽም አላሳዘብሽም አገደብሽም አላገደብሽም ይሄ የሁለታችሁ ጥቅም ስለሆነ ስጋት ሊወርሽ አይገባም ማስገባት ትቻለሽ ምክንያቱም አንቺ በራስሽ በመትፈልጊው አስገቢ ያሳግደው ስትገቢ ወደ ሀገር ያለውን ልክ በመድር ላይ ወርደሽ ማስተካከል ትችያለሽ እንጂ በሱ ስም አታስገቢ በራስሽ አስገቢ ነገሮችን በመድር ላይ ሄደሽ እኔ ማስተካከል የምንችለው በግልጽነት እናወራ ብለሽ ለስምምነት መቅረብ ነው እንጂ መሸሸቱ ተገቢ አይደለም ብዬ ነው ማምነውና እኔ ሐሳቤን ጨርሻለሁ ስለዚህ አንዳንዴ ይገጥማል ህይወት እንደዚህ ናት ግራም ቀኝም ናትና ልናስተውል ይገባል ነው አመሰግናለሁ ቴንኪው ብያለሁ ሐሳቡን ቀጥሉበት ጥሩ ነው እንግዲህ ለሌሎች እኔ አሁን ማለት እናንተ ያወራችሁት ላይማ አስተያየት የሚሰጠው የለም እኔ ለሷም ቤዛ የምትባይ ሰሚት ፔፕሲ አካባቢ የምትኖሪ ሄኖክ የሚባል ባል ያለሽ ሄኖክና ጓደኛሽ ሊያችት እያረጉብሽ ነው የኔ ቆንጆ ሊያ ዛሬኛ ጸጉር ቤት መታ ስታወራ የሰማሁትና እንደዚህ ጥፍሯንም የተሰራችሁ ከሱ ጋር ቀጠሮ ስላላት ነው ሂሳቡንም የከፈለው እሱ ነው ከነዚህ ሁለት ሰዎች በጊዜ ራቂ ዘመናዊ መሆን አለብን ክሊር ነው በቃ ዘመናዊ ምንም ይሄ ጥያቄ የለውም እኮ እንደ አባቴ አይነት እንደ አያቴ አይነት አይሆንም የኔ ቤት ዘመናዊ መሆን አለብን ሚስቴን ማገዝ አለብኝ ዕቃ ማጠብ አለብኝ ቤት ማጽዳት ካለብን እናጸዳለን ድስኦን ሌላ ስለዚህ ጀነራሊ ግን ጥናቶችን ስናይ የምናወራው ጥናቶችን ነው እንጂ ወደ ቤታችን ከመጣን ያንተ ልምድ ኤክስፒሪየንስ ምንድነው የሚለው ነገር ነው ወደዛ የሚያመጣው እና ከወንድሜ ጋር ቅድም አሁን ሲናገር ከነጮች የምንማረው ነገር አለ ያልከው በተወሰነ ፐርሰንት አግሪ ያደርጋለሁ ካንተ ጋር ስማማለሁኝ የምንማረው ነገር አለ ማንማረው ነገርም አለ በጣም ክሊር የሆነ ነገር አላቸው ሂድን እነሱ ያው በውስጣቸው ቅድም እንዳልኩት በውስጣቸው ደብቀው ስለሚኖሩ ነው ያው ፊታቸው ላይ አያሳዩም እንደኛ አውቶማቲካሊ ፊታቸው ላይ ኮስተር ብለው ቆጣ ብለው አያሳዩም በውስጣቸው ነው ክፋታቸውን የሚቀብሩት ስለዚህ ይኖራል ምንም ከዛ ውጭ ግን ውጭ ካሉት የኛ አበሾች አገር ቤት ያለው የኛ ህብረተሰብ ትዳር ከነሱ ተሞክሮ ይወስዳል የሚል ሐሳብ ነው መሰለኝ በዚህ ተስማምተናል ብዬ ነው የማስበው አመሰግናለሁ እንደውም ይበልጥ ማለት ነው ከሴት ልጅ ይበልጥ
እሷ ያንን ነገር የምትጠቀመው እኮ አንተን በቃ እንትን ያልኩ መስሏት ሊሆን ይችላል። ይሄን ነው። ከዛ ውጪ ቤትህን የምትወደው ቤትህን የሚያስናፍቁ ነገሮችን ማድረግ ስትችል ነው። ለምሳሌ ማታ ስትገባ እንትን ድክርት ብላ ከምትቆይ ቀን ኳለችበት ድምቅ ብላ ብትቆይ እኔ አንድ ሰው አንድ ያደረገው ይቅርታ እንዳላበዛባችሁ የኤፍኤም ላይ ነው የሰማሁት። ኤፍኤም ሬዲዮ ላይ ምን አደረገ መሰል ውጭ ላይ የሚያየው ነገር ማይንዱን ረበሸው። በቃ ቤቱን እንዲወሳልት ከቤቱ እንዲወጣ አደረገው። ሚስቱ ደግሞ ቆንጆ ናት፣ ግን ይሄ ሱሪ ምናምን አትወድም። ከዛ ሰላሙን ሲያጣ ምን እንዳደረገ ልንገር። ወገቧን በገመድ ለካና የሱ 4 ነው 3 ሱሪ ገዝቶ ቤቱ ሄደና ምን አደረገ? ማታ ስገባ ሱሪ ለብሰሽ ቆይኝ አላት። ቤት ውስጥ ብቻ ማለት ነው። ከዛ ለምን ስትለው እንዲህ አይነት ነገሮች ውስጤን እየረበሹኝ ነው አላት። ኦኬሽ ተስማማች። ከቱታውም ከጅንሱም ከምኑም ገዝቶላታል። ስለዚህ ማታ ስትገባ ምንድነው የምታደርግ? ሱሪ ለብሳ ሽቅርቅር ብላ ነው የምትቆየው። አየዋ ቤቱን እንዴት አድርጎ እንዳዳነ። ይሄ ሰውየው ኤኒ ታይም ቤቱን ይናፍቃል። በቃ ቤቱን ያስባል። ተራውን ነገር ነው የነገርኩ እንጂ ቤት ስትገባ ከምግብ ጀምሮ ነው የምነግርህ። ከምግብ ጀምሮ ቤትን እንድትጠላ ያደርጋል። ስለዚህ እነዚህ ነገሮች ማድረግ የሚችሉ ቤቱን እንዲወድ ምን ላድርግ? ምንድነው ፍላጎቱ? ምንድነው የሚወዳቸው ነገሮች? መጠናናት በራሱ አንድ ነገር፣ በጣም መጠናናት ያስፈልጋል። መጠናናት ቅድም ተናግሮታል። በስለን ነው ወደዛ ህይወት ውስጥ መግባት ያለበት። ምን ይወዳል፣ ምን አይወድም፣ ምን ባደርግለት ይደሰታል፣ ምን ባደርግለት አይደሰትም። እነዚህ ነገሮች ካሉ ትዳርን የመሰለ ህይወት የለም። በቃ እውነታውን ስነግር ትዳርን የመሰለ የነጻነት እስር ቤት የለም። ትዳርን የመሰለ የነጻነት ባርነት የለም። ከጀርባችን ከሚከተሉን ትውልዶች ጀምሮ አብሮ የሚመጣው ነገር ውበትን እየፈጠረልን ነው የሚሄደው። ስለዚህ አመሰግናለሁ። ጥሩ ሀሳብ ነው። ሴቶች ሰምታችኋል አይደል? የኔ ፍቅር፣ የኔ ንጉስ፣ የኔ ጌታ፣ የኔ ውድ በሰላም ግባልኝ ናልኝ በሰላም ደስ የሚል ቃል ነው። አንተ ሰውየው አገባም እንዴ ይለያያል። ሁለቱም ግባለው ግን ቃሉ ይለያያል። ለማንኛውም በጣም ጥሩ ሀሳብ ነው እየተነሳ ያለው። ሴቶች ዝም ማለታቸው ባይገባኝም እንግዲህ መልካም ነገር ነው እየተወራው ያለው ነገር። ያው የተመሳሳይ ሀሳብ ነው ያለኝ። አሁን ድረስ እየተነሱ ያሉት ነገሮች በጣም ደስ የሚሉ ናቸው። ወንድ ልጅ ይሄን ያህል ቀረብ ካለ ለሴት ልጅ ስሜት ይሄን ያህል እንትን ካለ ከቀረበ ሴቶችም በዚህ ልክ ወንድ ልጆችን መረዳት አለባቸው ብዬ አስባለሁ። ከምን ይጀምራል መሰለ? ወንድ ልጆች እንዲህ ናቸው፣ እኛም ደግሞ ሴቶች እንዲህ ናቸው ከሚል ሀሳብ ይመነጫል ብዬ አስባለሁ። ወንድ ልጅ ፍቅር ሲሰጠው ወይ ወንድ ልጅን እንዲስት ይቀብጣል እንዲያደርጋል የሚለው ሀሳብ አለ። ሴትም እንደበዛው ልክ ስትወደድ እንዴት ሆናለች የምንለው ሀሳብ አለና ከዚህ መጀመሪያ ሁሌም በየትኛውም አይነት ነገር ፖዚቲቭ ቲንከር መሆን አለብን ብዬ አስባለሁ። ቀናውን ማናሰብ ከሆነ ሁሌም የፍርሃት ችግር ካለብን መተማመን ችግር ካለብን ውስጣችን የምንፈጥረው ፍርሃት መዋለ መገለጡ የማይቀር ነው። ሰው እንዳሳቡ ነው። በሷ ፍርሃት ምክንያት ቁጥጥር የምታበዛብኝ ከሆነ ስለሚመጣው ነገር ኃላፊነት ትወስዳለች ማለት ነው። ማለት የሁለታችንም ኃላፊነት ቢሆንም ነገ አንድ ሰው ደስተኛ ካልሆነ በዛ ትዳር መቋረጥ እንደሚኖርበት ማወቅ አለባት ሴት ልጅ በቁጥጥር ውስጥ መታመን ከሆነ። ወንድ ልጅም ደግሞ ነፃነቱን ፈልጎ ትዳሩንም ፈልጎ ሊሆን አይችልም። ነፃነት ምን ያህል ድረስ የሚለው ነገር በፍቅር ያለ ነፃነት አለ፣ በፍቅር ውስጥ የምታገኘው ነፃነት እንጂ ኃላፊነትን ለመሸሽ የምታደርገው። ለምሳሌ እንደፈለግ ከሆነ በፊት በብቸኝነት ጊዜ ውስጥ እንደነበርከው እኖራለሁ ብለህ የምታስብ ከሆነ ይሄ በቃ ትዳር ሳይሆን ያስከው በቃ ኖርማል ላይፍ ነው። አሁን የበፊቱን ህይወት ነው እየኖርክ ያለኸው ማለት ነው። ትዳር ውስጥ ምን ይጠበቅብኛል ነገ ልጅ ስለማፍራት ነገ ዛሬ ብቻዬን መሆን የለብኝም ብለህ የምትገባበት ሳይሆን የብዙ ኃላፊነቶችም አብሮ እንደሚመጡ ማወቅ አለብን። ለዛ ነው ትዳር ማሰብ እንደሚፈልገው ማለት ነው። በዛ ውስጥ ደግሞ በፍቅር ውስጥ ስትኖር ከትዳር በፊት የምታያቸው ነገሮች አሉ። ነገ በትዳር እርግጠኛ መሆን አለብን። ስለዚህ ራሳችን ላይ መስራት ይኖርብናል ብዬ አምናለሁ። እና ከምንም በላይ እምነትና ፍቅርን ያልኩበት ምክንያት ሰው ልጅ ከተዋደደ ሰው ከወደደ ምንድነው መጥፎ ነገር አያደርግም ይባላል። እና ፍቅር መጀመሪያ የሚገርመው ፍቅር ነው። ፍቅር ካለ ደግሞ እምነትም ይኖራል ማለት ነው። እምነታችን ላይ መስራት ይኖርብናል። እምነት ካለ ደግሞ ያ ሰው ስለዛ ሰው ሚስት ትጨነቃለች እንጂ የት ሆኖ ይሆን የሚል ጥርጣሬ አይገባት። እምነታችንን ቼክ ማድረግ ይኖርብናል።
በደንብ እምነት ላይ መስራት ይኖርብናል። ስለዚህ ትዳር ላይ መጀመሪያ ያለንን ነገር ማጠንከር ይኖርብናል ብዬ አምናለሁ። ሌላው ሀሳብ ምንድነው? ያው ቅድም አሁን ያነሳው ነገር አለ። ምንድነው ሴቶች በሚያናግሩን ጊዜ የሚሰጡን አነጋገር ለኛ ወንድ ልጅ ምን ይፈልጋል የሚለውን መጀመሪያ ማወቅ፣ ሴት ልጅ ምን ትፈልጋለች የሚለውን ደግሞ እኛ ማወቅ ይኖርብናል። ግልጽነት በጣም ወሳኝ ነገር በጣም ያስፈልጋል። አንዳንዴ ሴቶች ተረዱን ይላሉ። ሁሉን ነገር ደግሞ ወንድ ልጅ ኃላፊነቱን ወይም ደግሞ ሙሉ በሙሉ እሱ ሴት ልጅ መረዳት አለበት ማወቅ አለበት ሀሳብ መውጣት ይኖርብናል። ግልጽነት አበሻነታችን ግልጽነት ምናምን ሴቶች እንዳይሆኑ አብሶ አድርጓቸው ነው። ወንድ እየተሻሻለን ይመስለኛል። ሴቶች ግን ግልጽ እንዳይሆኑ አበሻነታችን በጣም ባለ አንዳንድ ነገሮች ግልጽ ላይሆኑ ይችላሉ። ማውቀን መረዳት ያለብን ይኖራሉ። አንዳንድ ደግሞ አይታይ ማወቅ አለብህ ብዙ አይነት ነገሮችን ሀሳብ ያመጣሉና ግልጽነት ማድረግ አይቻልም። እንደዚህ አይነት ጉዳይ እሱ እንዲረዳሽ እሱ እንዲያውቅሽ የምትፈልጊ ከሆነ ስሜትሽን ሀሳብሽን በግልጽ ማስረዳት ይኖርብሻል። ለሱም ክብር መስጠት ይኖርብሻል። መጽሐፍ ቅዱስን አንዳንዴ እንትን አትሉትም። መጽሐፍ ቅዱስንም ወንድ ልጅ ላይ የወገነ ይመስላችኋል። የእግዚአብሔርን ቃልም አንዳንዴ እንትን ትላላችሁ። አንዳንድ ቦታ ስሰማና በቃ ወንድ ልጅ ንጉስ ነው በመባሉ ሴት ልጅ እኮ ዘውድ ነች እኮ የራሱ ጌጥ ነች እኮ። ይሄንንም ማመን አለባችሁ። ንጉስ በመሆኑ እናንተ ቅር ሊላችሁ አይገባም። ምክንያቱም የቤታችሁ ንጉስ ነው ማለት የሚያስከብራችሁ ነው እንጂ እናንተን የሚያስነጋ አይደለም። አካላችሁ ነው ትሩት ይገባል ማለት ነው። ስታከብሪው ለአንቺ ምን ያህል ሊሆንልሽ እንደሚችል ማሰብ ይኖርብሻል። አንቺ ነሽ ደስተኛ የምትሆኚ፣ በትዳርሽ ደስተኛ ነው የምትሆኚ። የምትነቂው ከሆነ ግን አጸፋው ምን ሊሆን ይችላል ብዬ አስባለሁ። ብዙ መልክቴ ለሴቶች ነው የሚሆነው አሁን። ምክንያቱም እኛ በምንሰጠው ልክ ነው አጸፋው የሚመጣውና ፍቅር ስንሰጥ ፍቅር ይመጣል። ያ ሰው ቤቱን እየናፈቀ እንዲመጣ ባልነቱን ኃላፊነት እንዲወስድ፣ ቤቱን ካልናፈቀ ደግሞ ለየትኛውም ነገር ኬርለስ ነው የሚሆን። ስፔስ እንዲኖር ማፍጠር የለብሽም። ያን ደግሞ ጓደኛሽ እንዲሆን ማድረግ ትችያለሽ። ሀሳቡ ልትረጁ ይገባል። ውጪ ደክሞት ሲመጣ ያንን የትገባ የተወጣ የምትይው ከሆነ የባስ ብስጩና ቤቱን የሚሰለች ሊያርፍ የመጣበት ቤት ምን ይሆነዋል? ገሃነም ነው የሚሆንበት። ስለዚህ መማር ያለብን ያለን ብዬ አስባለሁ ሴቶች በፍቅር መያዝን። ይሄ ኔጌቲቭ ወንድ ልጅ ይቀብጣል የሚለውን ነገር ሳይሆን ፖዚቲቭ ፍቅር ከሰጠሽ ወንድ ልጅ ፍቅር ነው የሚሰጠው። በፍቅር ከተለያየ ነገር ውስጥ ይወጣል፣ ከሱስ ውስጥ ይወጣል። በሴት ልጅ ምክንያት ከሃይማኖቱን የቀየረላት ሰው አለ። ስለዚህ በፍቅር ወንድ ልጅ ይሸነፋል። በእልህ ደግሞ የሚሆን ጉዳይ አይደለም እና በቁጥጥር አላምንም። ግን ነፃነት በሚለው ጉዳይ ላይ ደግሞ ወንድ ልጅም ነፃነቱን ፈልጎ ትዳሩን ፈልጎ አይሆንም። ነፃነት ያሳጣል ሳይሆን ጊዜህን ሁሉ በሙሉ ለትዳር ትሰጣለህ። ኃላፊነትን በብዙ ነገር ትሰጣለህ። የሄድክ ቤተሰብ ጋር ብዙ ጊዜ ላታሳልፍ ትችላለህ። ከጓደኞች ጋር ብዙ ጊዜ ላታሳልፍ ትችላለህ። ጓደኞች እንደበፊት ብዙ ላይኖሩ ይችላሉ። ምክንያቱም እዚህ ጋር ኃላፊነት አለብህ። ከብዙ ማህበራዊ ነገር እኩል ሊከለክልህ ይችላል ብዙ ኃላፊነት ስለሚደራረብ። ስለዚህ ቀርበህ መሆን ያለባት ባለ ቤት ነች ማለት ነው። ሴት ልጅም ነገ ቤተሰቦች የናፈቁኝ ብላ ሳምንት ልቆይ ብላ የምትሄድ ጓደኞችን ላገኝ ብላ እንደዚህ የምትል ከሆነ ይሄ ነገሮች እየተፈጠሩ ይመጣሉ። መረዳት ይኖርብናል ብዬ አስባለሁ። ትዳርን እና መረዳዳት፣ መነጋገር እንደዚህ አይነት ነገሮች ይኖራሉ። ትዳር ፐርፌክት ሆኖ አይመራም። ግን የሆነች ስህተት ስታይባት መንገርና ይችን አስተካኪ። አንተም ደግሞ የምትልህን ነገር ተቀብለህ ምን ሄድ ከሆነ ምንም አይነት ክፍተት አይኖርም። ዋናው መሰረቱ ንግግር መነጋገር ላይ ነው። ፐርፌክት ማንም ሰው ስላልሆነ ያንን ግን በንግግር ባህሪያችንን ማናገም ሰው ከሚለን አንፃር ነው እንጂ እኔ ትክክል ነኝ ብለን ማሰብ የለብንም። ስህተታችንን የሚነግረን ሰው ነው። ያንን ግን እያረምን እንሄዳለን። ይሄ ሁላ ደግሞ በንግግር ነው የሚፈታው ብዬ አምናለሁ። መልካም ነገር የምትይው ከሆነ እሱም ወደ አንቺ ማቅረብ ትችያለሽ፣ ወጥ ይቻላል። እሱም ደግሞ ለሴት ለሱ ያላትን እሱም ደግሞ ለባለቤት ያለው ፍቅር ጓደኝነት ማሳየት ይኖርበታል። ቅርቡ እንደሆነች ማወቅ ማሳየት ይኖርበታል ብዬ አስባለሁ። ሙሉ ጊዜውን ከሰጣት ቤቱ ያማረ ይሆናል። ነገ ያማረ ትዳር ያማረ ቤተሰብ እንዲኖረው እያንዳንዷን ነገር በኃላፊነት ነው መሆን ያለበት ብዬ አምናለሁና ሴቶች ደግሞ በዚህ ሀሳብ ላይ ገብተው ሀሳብ ቢሰጡ ደስ ይለኛል። የኛ ሀሳብ ብቻ ከሚንጸባረቅ ይሄ ነው ሀሳብ። አመሰግናለሁ። እሺ አሉ ሴቶች በደንብ ነው ሀሳብ የሚሰጡት። እኛ ወንዶች ያለብን ጫና እንዲያውቁ እንፈልግና ባርነታችንን ስላግኝጣን ነፃነታችንን ስላጣን በአንዳንድ ሴቶች ያው ሰላማዊ ሰልፍ ወተናል። ትንሿ ኢትዮጵያ ግሩፕ ላይ ማለት ነው። ሉሌ ይመጣለው ግን እንትና ሙሌ ቀድመሃል።
ለሙሌ ግን ጥያቄ አለኝ በዛውም አያይዘው እንዲመጣ ያወራን ያለነው ነፃነት ገደብ አለው ወይ በሚል ሐሳብ ነው ያወራን ያለነውና አንዳንድ እንደ ፊልምም እየተሰሩ አሉና እንትና ደና ነው ሲባል ደና ነው አገባኩ እሰይ የታባቱ ክፉ ሰው ነበር የሚሉ ፊልሞችን አይተናልና ክፉ ሰው ነበር እንግዲህ ክፉ ሰዎች ናቸው ውስጥ የገቡት አይነት ነገር የሚመለከት ነገር አለና በል እንግዲህ አባቴ ነፃነትን አታል ሰላሙን ለባርነት እየተባለ የሚሆኑ ነገሮች አሉና ስለዚህ ያ ነገሮች ወንድ ልጅ አንዳንድ ወንዶች እንዲፈሩ የሚያደርግ ነገር አለ ካገባው በኋላ ደሙ ሚስቴ እንዲብቱንብኝ ጨቅጫቃ ብቱንብኝ እንደዚህ ምናምን የሚል ፍርሃት ያላቸው ሰዎች አሉና ይሄ ፍርሃት እንዴት ያዋለ ነፃነት ገደብ አለው ሲባል እስከምን ድረስ ነው ሙልሽዬ ወደ አንተ ልምጣና ሉሌ ይመጣል ወደ አንተ ሙሌ ያለ ከኛ ጋር ነህ ዛሬ ልኑር ወንድምየው ተኝታል አንሶላይ ቀይረል ስልክህን ያስቀመጥከው እሺ ሉሌ ይቀጥል በቃና ሴቶች ግን ተዘጋጁ ቤቴሌም የማትበላ ሳራ ከላይ ያላችሁ ሊዱዬ ሳምሪዬ እኛን እያወራን ያለ ነው ለአንድ ሰዓት የሚያክል መረቁን እየተቆጣጠሩ ነው እኛ ወንዶች ናቸውና እናንተ ደግሞ ከኛ የምትጠብቁት ነገር ካለ ደግሞ ብትነግሩን ጥሩ ነው የወንሻ ሰንሰለት እንዳታረጉብን አንገታችን ላይ anyway thank you ይሄ ርዕስ ሳይዘጋ እንደማጠቃለያ ጣራውን ሳናስቀምጥበት እንዳያልቅ እየፈራሁ ነበር ጀነራሊ ይሄ ሐሳብ ያቀርብነው የወንድ ብቻ አይደለም በመሰረቱ ስለ ነፃነትም ስለ ባርነትም የሚናገረው ጽሁፎች የሚናገሩት ለሴትም ለወንድም የሁለቱም ነው እኩል አድርጎ ነው እሷም እሱ እያለን የሚያስቀምጠው ጽሁፎች የሚናገረው እንጂ ቁርአኑም መጽሐፍ ቅዱስም ሁለቱ ጾታን የሚያስቀምጠው ለወንድ ብቻ ተብሎ አይደለም የተጻፈው ስለዚህ ለወንዶች ብቻ ሰላማዊ ሰልፍ እንደወጣን አይነት አድርገህ ተዋታስ መታ እንደዛ ታድርግ ለማለት ነው ሐሳቤ ሌላ ቅድም አሁን መጨረሻ ላይ የተናገረው ወንድሜ በጣም ፈንዳሜንታል የሆነ ነገር የተናገረው ነገር አለ ሁለት ነገሮች ሴት ልጅ ምን ይላሉ ሁሉም ጽሁፎች ሴት ልጅ መገዛት አለባት ይላል ወንድ ልጅ መውደድ አለበት የሚለው ይሄ አብዝ የተደረገ ጽሁፍ ነው ምን ማለት ነው ያልተረዳ ነው ጥቅሱ ብቻ የምናቀው ወይ ደግሞ ጽሁፍ ላይ የምናቀው ግን አልተረዳነውም ተብሎ እስካሁን አወዛጋቢ የሆኑ ነገሮች እነዚህ ናቸው መገዛት የሚለው ቃል ሲተረጉሙት እነሱ ምንድነው የሚሉት አስረጂው ተገዥለት ለባልሽ ሲል አስረጂው ማድረግ የምትፈልጊው ነገር አሳውቂው አሳምኚው ንገሪው የምታደርጊው ነገር ንገሪው ማለት ነው ተገዢ ማለት ሌላ ከጫማው በታች ሆነሽ እሱ ይርገጥሽ አይደለም እንደዛ እንደምንተረጉመው አይነት ብዙ ሰዎች እንደዛ ሲተረጉሙ ተሰማለሁ እንደዛ አይደለም ተገዢ ሲል ማድረግ የምትፈልጊው ነገር ሁሉ አሳምነሽው ነግረሽው አድርጊ ምንድነው የሚለው አንድ የ6 ኪሎ መምህር ናቸው መሰለኝ ከ200 ብር በላይ የምታደርጉት ነገር በትዳር ውስጥ ባል ወይም ሚስት ሁለቱም ሳያውቁ መደረግ የለበትም ይላል የቆየ ነው እንግዲህ 200 ብር የሚለው በአሁኑ ላይ ሆነ ይችላል የቆየ ጽሁፍ ነው የዛሬ 20 ዓመት ነው ያነበብኩት ከ200 ብር በላይ ለሰው መታበድር ከሆነ ወጪ መታወጣ ከሆነ ሚስት ማወቅ አለባት ባልሽ ማወቅ አለበት ይላል አሁን ይሄ የማሳወቅ ጉዳይ ነው መግዛት ያስፈልጋት ይሆናል ግን ተገዢ ስትገዢው የሆነ ቃ ተገዝተሽ ግዢው ምንም አሳውቀሽው አስረድተሽው አሳምነሽው አባብለሽው እሻስ ብለሽ አድርጊው ነው የሚለው ትርጉሙ ማለት ነው እዛ ላይ ከዛ በታች ያለው ግን አንድ ቃል በጣም ከባዱ ቃል ተብሎ የሚታሰበው ወንዶች ግን ሚስትህን ውደዳት ሲል ምን ማለት ነው እዚህ ጋር ደግሞ ከባዱ ነገር ይመጣል ብዙ ሴቶች ይሄን ጽፈውበታል በጣም አስገራሚ ነገር አድርገው ገልጸውታል ውደዳት ማለት ግንባርህን ስጥላት ደምህን ስጥላት ይላል ትርጉሙ ላይ ደምስ ከሚፈስ ድረስ አንተ በህይወት እያለህ እሷ እንዳትመታ እሷ ከፊት ለፊት ከኋላ አርጋት አንተ ከፊቷ ሆነህ ሙት ነው የሚለው ውደዳት ሚንስ ትርጉሙ አንተ ሙት እስከምትሞት ድረስ ከፊቷ ቁም እሷ ከኋላ አንተ ከሞትክ በኋላ ምንም ያጋጥማት ነገር ካለ ኦሬዲ ስጎን ከሌለ የለህም ነው ተጠያቂ አትሆንም ካለህ ግን ውደዳት የሚለው ትርጉም ይሄ ነው
ስለዚህ ይላሉ ብዙ ሴቶች ለወንዶች የተሰጠ ሸክም ከባድ ነው ይላሉ፣ በጣም ዲፕሊ አንብበው የተረዱ ሴቶች። ስለዚህ በመገዛትና በመውደድ ላይ በሁለቱ ቃሎች ላይ ያለን ዲፊኒሽን መጽሐፍቶችንም ጽሁፎችንም ሪጀክት ለማድረግ ይሞከራሉ ብዙ ቦታ አይቻለሁ እና በዚህ መልክ ብንረዳው ይሄ ጥሩ ነው። ለሁለቱም ነው የሚናገረው። ዲስከሽናችንም ለሴትም ለወንድ እንጂ እህቶች ዝም እንድትሉ አይፈለግም። ፍልፍሪ ተናገሩ። ከካልቸር ጋርም ካደግንበትም ከጽሁፍ ያነበባችሁት ካለ ከሪሰርች ከጥናት አያይዘን መነጋገሩ ጥሩ ነው። እሺ እናመሰግናለን። እንግዲህ የኛን ስሜትና የኛን ሐሳብ ቀጥቅጠናል። የናንተ ነው አሁን የሚቀር። አንዳንድ ወንዶች ትዳርን እንደ እስር ቤት ይቆጥራሉ። እንዲቆጥር የሚያደርጉ ደግሞ ሴቶች ናቸው። ይሄ ባህሪያቸውን እንዴት ማስተካከል ይችላሉ? ለምሳሌ ቅድም ያነሳነው ሐሳብ አለ። ሴት ልጅ በባህሪዋ በተፈጥሯ ማለት አስተዳደጓ አይደለም ታላቅ ወንድሟ ታናሽ ወንድሟ እየተቆጣጠራት ነው ያደገችው። እንዲህ ብታመጪ ዲቃላ ብታመጣ እንዲህ ብታመጣ እየተባለ ስታመሽ እየተፈራሽ ነው ያደገችው። ወንድ ልጅ ደግሞ ነፃ ሆኖ ነው ያደገው። አብዛኛውን ወንድ ነፃ ሆኖ ነው የሚያድገውና ያንን ነፃነቱን የሚያጣው ትዳር ውስጥ ሲገባ ነው። ትዳር ቤት አላልኳችሁም፣ ጉድ እኮ ነው። ትዳር ውስጥ ሲገባ ነው እና ያ የት ነህ አመጣም ስታየኝ እኔ ሰራተኛ መስላለሁ የምትሉ አላችሁና ቆጣ ምናምን የምትሉ አላችሁና ያ ነገር ወንድን እንዴት ነው የሚያደርገው ነው ጥያቄያችንና እንደ ባርነት እንዳይቆጥረው ትዳርን እንደ ሲኦል እንዳይቆጥረው ትዳርን ከሴቶች ምን ይጠበቃል? ሴቶችንስ ደግሞ ከኛስ ምን ይጠበቅብናል ነው ጥያቄያችን። ናኦሚም ሮቤልም ሉሌም ቶምዬ የሚያስቀምጡት ሐሳብ አብዛኛውን ወንዶች ያ ነው። ስለዚህ ነፃነት ገደብ አለው። አዎ ነፃነት እስከምን ድረስ ነው የሚለውን ነገሮችን ነው እያወራን ያለ ነው።